ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል መሳይ መኮንን ዜናዎችን ይዤ ቀርብ ያለው አብራችሁን ነው። የፋኖ ኃይል ካለፈው እሁድ ጀምሮ በተለያዩ አውደ ግንባሮች እየተካሄዱ ባሉ ጦርነቶች ከፍተኛ ኪሳራ እንደደረሰበት የቀጠናው የፋኖ ኃይል የህዝብ ግንኙነት አስታወቀ። ጎንደር በነበረው ውጊያ ፋኖ ውስጥ መብረቅ ወርዴድ አንድ ሻለቃ በተሳተፈበትም ሙትና ቁስለኛ ሆኖ ሁሉም ተማርኮ ነው ያለው። ሌላው ተበታትኖ የሄደበት ጠፍቷል። ሻለቃ ምናልባት ጎንደር ላይ የነበረው የተለየ ተልዕኮ የተሰጥቶት የተደረገ ዘመቻ ነው። አሁን ደግሞ በማዕከላዊ ጎንደር በደቡብ ጎንደር እንደዚሁ የተጋድሎ እየተደረገ እንዳለ ነው መረጃዎች የደረሱን። ለምሳሌ አሁን እኔ ልል የምችለው በሚከርም ያለፍ ሰው ስለሆንኩ መልእክት ነው ላስተላልፍ የምችለው ለማን ነው የሚዋጋው። ስለዚህ ይሄንን ራሱ ወጥሮ እንዲፈትሽ መልእክት ማስተላለፍ ፈልጋለሁ። እንግዲህ አሁን ፋኖ በተለያየ አቅጣጫ የተመታ እንደሆነ እና እዛ አካባቢ ያለው እንቅስቃሴ ተጠናክሮ መምጣት አጠቃላይ ቁመናውን እንዴት መግለጽ ይቻላል? ያው የተማረከው ተማርኳል፣ የሞተው ሞቷል ማለት ነው። እንግዲህ ጦርነት ስለሆነ ምንም ማድረግ ስለማይቻል ያው የሞተ በጣም አለ፣ የተማረከ አለ በአንዱ ግንባር ብቻ ማለት ነው። አሁን ባለበት ፋኖ የመዳከም አቅም ላይ ገዛዙም እዛ አካባቢ ሊያሰፍር የሚችል ይመስላል እና እንደው ከዚህ አንጻር ምን ማለት ይቻላል? የፋኖ ኃይል ለማን እየሞቱ እንዳሉ አላማ ሞት እየሞቱም ስለሆነ ለማን ነው የምትዋጉት? ወደ ቀልባችሁ ተመለሱ፣ የምትኖሩበት ማህበረሰብ ተመለሱ ማለት ፈልጋለሁ መሰለኝ።